የዛሬውን የአርሰናልና የሪያል ማድሪድ ጨዋታ ቤታችሁ በሚገኝ በኤችዲ ሪሲቨር ብቻ መመልከት ትችላላችሁ። ከዚህም በተጨማሪ ሁሉንም የቻምፒዮንስ ሊግ፣ የዩሮፓ ሊግ፣ የእንግሊዝ ፕሪሚየር ሊግ ጨዋታ ቤታችሁ በሚገኝ በኤችዲ ሪሲቨር ብቻ መመልከት ከፈለጋችሁ እኔ አሁን ማሳችሁን ስቴፕ ተከትላችሁ በቀላሉ መሙላት ትችላላችሁ። ኤችዲ ሪሲቨር ያላችሁ በመጀመሪያ በሪሞታችሁ ሜኑ የሚለውን ትነካላችሁ። ሜኑ የሚለውን ከነካችሁ በኋላ ኢንስታሌሽን ላይ ትገባላችሁ። ከዛ በኋላ አንቴና ሴቲንግ ላይ ትገባላችሁ። ዜን እዚህ ጋር ከታች በኩል ትራንስፖንደር ላይ ፍሪኩዌንሲ 11049 ቨርቲካል 4000 ብላችሁ ትጽፋላችሁ ወይም 11049 ሆሪዞንታል 4000 ብላችሁ ትጽፋላችሁ። ከዛ በኋላ ሰርች ታደርጋላችሁ። ሰርች ታደርጉ ኤስፒቲቪ 1 እና ኤስፒቲቪ 2 የሚል ቻናል ይገባሉ። ከዛ በኋላ በእነዛ ቻናሎች ሁሉንም የእንግሊዝ ፕሪሚየር ሊግ፣ የቻምፒዮንስ ሊግ፣ የዩሮፓ ሊግ ጨዋታዎችን መመልከት ትችላላችሁ። ያን መመልከት ከፈለጋችሁ የ1 ወር፣ የ3 ወርና የ6 ወር የ1 አመት ኮድ መግዛት አለባችሁ። የ1 ወር 450 ብር ነው። የ3 ወር ደግሞ 900 ብር ነው። የ6 ወር ደግሞ 2000 ብር ነው። የ1 አመት ደግሞ 3000 ብር በመግዛት ሁሉንም የቻምፒዮንስ ሊግ፣ የዩሮፓ ሊግ እና የቻምፒዮንስ ሊግ ጨዋታዎችን መመልከት ትችላላችሁ ማለት ነው። ከዛም በተጨማሪ የዛሬውን ጨዋታ የሀሳት የምትጠቀሙ ከሆናችሁ ደግሞ ዋታን 2 ኤችዲ የሚል ቻናል አለ 12049 27500 ሆሪዞንታል ቻናል ሰርች በማድረግ የሀሳት ላይ ያለ ምንም ክፍያ መመልከት ትችላላችሁ። የሀሳት የምትጠቀሙ ደግሞ በዋታን ቲቪ መመልከት ትችላላችሁ። ዋታን ቲቪ ፍሪኩዌንሲ 12049 ቨርቲካል 27500 ወይም ሆሪዞንታል 27500 ነው። እንደዚህ አድርጋችሁ በቀላሉ ሰርች በማድረግ ሁሉንም ጨዋታዎችን መመልከት ትችላላችሁ። በተጨማሪ ከዚህ በኋላ ቪዲዮ ሰራላችኋለሁ። የዛሬው ቪዲዮ ይህን ምስል ነበር። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። በቀጣይ በአሪፍ ቪዲዮ፣ በአዲስ አቀራረብ፣ በአዲስ ይዘት በሰፊው እንገናኛለን። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ክፉ አይንካችሁ። ቻው ቻው።